አሁን ያው እኔ ገጠር ላይ ስለሆንኩ አውቀዋለሁ። አንተ ድሮ ገና የመጀመሪያ ታክሲ ስትሳፈር ስሜቱን ተጋርተው ከሆነ አላውቅም፣ ስትሳፈር ዛፎቹ ሄዱ ይመስላሉ። ቤታችን ሁሉ ሄዶብኝ እኔ ለምን ሄደ ብዬ አባቴን ጠይቄዋለሁ። እና እሱም አልሄድም ብቻ ነው ያለ፣ አላብራራልኝም ያ ፊዚክሱን ስለማያውቀው። እና የምሄደው እኔ ግን ቤቱ የሚሄድ ነው የሚመስልህ፣ ዛፉ የሚሄድ ነው፣ የተቀመጠው ነገር በሙሉ እየሄደ ነው የሚመስልህ። ዲያብሎስ እንደዛ ነው የመሰለው። የሚገርም ህፃና አይምሮ ነው ማለት ነው። አላደገም እና ክቡር አድርጎ ፈጥሮት በዚህ ደረጃ ወደቀ። ክብሩን ሲያጣ ይሄ የተሰጠው ቅባት የተሰጠው እውቀትም ተገፈፈበትና እሱ ሲሸነፍ አሸነፍኩ፣ እሱ ወደ ሰማይ ያለውን እግዚአብሔር አሸነፍኩት ብሎ ነበር የሚያምነው። መሸነፉ የገባው በዕለት ዓርብ በስቅለት ጊዜ ነው። በደንብ መንግስቱን አጣ፣ ተሻረ። እና ዲያብሎስ ቅድም ባልኩ ምክንያቶች እኛን ይጠላናል። አልሞት ባይ ተጋዳይ ሆኖም 5500 ዘመን ኖሯል። አሁን ግን ሞት ሆይ መውጊያ የታለ እንዳለው የተሸነፈ ጥርሱ የረገፈ እንኳን ጥርስ ድድ የሌለው አንበሳ፣ ጥርስም ድድም የለውም። አሁን አንተ ለምሳሌ የተዘጋ የገጠር ቤት ውስጥ ብትሄድ እና ብትተኛ ቁንጫ ታውቃለህ? እረፍት ልትነሳ ትችላለች። ይቺ ትንሿ ቁንጫ 70 ኪሎውን ሰውዬ ስታገላብጥ ቤት ልታስወጣ ሁሉ ትችላለች። ግን እኮ ዝም ብለህ እንዲህ ብትላት ለእጅህ አትበቃም። ዝም ብላ ትንሽ ጫን የምትጠፋ ናት። አቅም የሚሰጠው ያንተ ቤትህን አለማጽዳት ነው። ቤትህን ካጸዳህ በትንሹ ሊጠፋና ሊወድም የሚችል ነገር ነው። ዝም መጥረጊያ ዝም እንዲህ ብትለው የሚጠፋ ነገር ነው። ግን አንተ ሌሊቱን ሙሉ ሰላም እንዲነሳ የምትፈቅድለት ያቺ ትንሿ ደቃቃዋ ነገር ያንተ ዝግጅት ማነስ ነው። ስለዚህ ዲያብሎስ አሁን ዓለምን ሲያንቀጠቅጠው በቃ ዓለም ለራሱ ተገዛ። ያው እንደምታውቀው ጭቁኑ መልአክ ብለው ያመልኩታል እኮ ዓለም። እግዚአብሔር ለምን አደላበት? ለምን ተጣ? ለዲያብሎስ ጠበቃ የሚሆኑ ፍጥረታት አሉ፣ ጉደኞች። ሴጣኒዝም የሚባሉ ሃይማኖቶች አሉ ብዙ ክሊፖች ላይ። እንዲሁም ቱ ዘ ፖይንት አሁን አንዳንድ ክሊፖች ላይ ሳብሊሚናሊ ማለት በነቃ ልቦና ስናይ ሲያመልኩት ወርሺፕ ሲያደርጉት በሲምቦል እንደተባለው እንግዲህ ቀጥታ ባይመጣም አሁን ደግሞ ቀጥታ መጥቷል። እንደው ድሮ በድብቅ ነበር የሚያደርጉት። አሁን ደግሞ በቀጥታ አይን አውጥቶ ፖለቲከኞቹና በተለይ ፖፕ ስታሮቹ ፊልሞቹ ክሊፖች ላይ በግልጽ ሆሊውን የሚባል ለምሳሌ በዓል አለ፣ ያውቁት አላውቅም፣ አሜሪካ ነገር ማለት ልክ በቃ ሰይጣን መስለው ሰዎች ክለብ የሚሄዱት ምን የሚያለው ያው በግልጽ አይተናል እኮ ባለፈው አይደለ የሆነ ፕሮግራማቸው ላይ ኦሎምፒክ ላይ